የአገሬ ልጆች የወንዜ ልጆች በሉ በቃቸው። እኔ ፎሎዬ 30 ሺህ ካልሞላ ከዚህ በኋላ አታገኙኝም በህይወት። ዝም በል። አዎ ዝም በል። አዲስ ቤት ገዝተሃል? ዝም በል አታውራ። አዲስ መኪና አስገዝተሃል? ዝም በል አትናገር። ትዳርስ መስርተሃል? ብዙ አታውራለት። ለመዝናናትስ ከሀገር ወጣ ብለህ ነበር? ዝም በል አታውራለት። ኑሮስ እየሰመረልህ ነው? ብዙ አታውራ። አብዛኛውን ጊዜ ያሰብናቸው ህልሞችና የወጠናቸው ራዕዮች የማይሳኩበት ዋነኛ ምክንያት ከመከናወናቸው በፊት ብዙ ስለምናወራ ነው። ገና እንቁላሉን ሳንታቀፍ ማውራትን ጀምርና ብዙ ሸለመጥማጦችን እንጠራለን። ወዳጅና የቅርብ የምንላቸው ሰዎች ሰዋዊ ቅናትና የጥሎ ማለፍ ውስጣዊ ትንቅንቅ በጣም የሚጠበቅ ተፈጥሯዊ ውደት ነው። ስለዚህ ህልሞች መስመር ይዘው ፍሬ እስኪያፈሩ ድረስ ዝም ብለ መስራትን ምረጥ። አብዛኛው ሰው ቢያልፍልህና ህልም ቢሰምርልህ ደስ ይለዋል። ሆኖም ግን ጥለው ልትሄድና አንጋጦ ሊያይ ይተናንቀዋል። ስለዚህ ዝም ብለ መስራትን፣ ዝም ብለ መውጣትና መግባትን ምረጥ። እወዳችኋለሁ። የትኛዋም ሴት በፈጣሪ ስትሰራ ተቀባይ ሆና ነው የተሰራችው። ምንም ነገር ካንተ ስትቀበል አቅፋ አብዝታ ትመልስልሃለች። ምንም ነገር ይሁን እንደተቀበለችው አትመልስልህም፣ አባስታ እንጂ። የወንድ ዘር ከሰጣት አብዝታ ልጅ አድርጋ ትሰጣለች። ቤት ከሰጣት አብዝታ መኖሪያ ትሰጣለች። የቤት አስቤዛ ከሰጣት አብዝታ ምግብ ትሰጣለች። ካበሳጫትም አብዝታ ታበሳጫለች። ወንድሜ የምትቀበለው ካልተመቸ የምትሰጠውን ቀይረው። ዶክተር ማይልስ ሙኑሮ በአንድ ወቅት ከተናገሩት እንደው ስለተመቸኝ ነው። ትክክለኛ የፍቅር ግንኙነት ውስጥ መሆናችሁን ማረጋገጥ ከፈለጋችሁ 1 ደቂቃ ብቻ ስጡኝ። ምን አይተሽበት ነው? የምትይዥው የወንድ ጓደኛ የግድ ባለራዕይ በእቅድና በዓላማም የሚመራ ሊሆን ይገባል። ስለወደድሽው ብቻ ያ ወንድ ያንቺ ወደፊት አንድ አካል አሊያም የትዳር አጣማሪሽ ነው ማለት አይደለም። ስታወሪው እርሱ ላይ ምንም የወደፊት እቅድና ዓላማ ራዕይም ጭምር ከሌለውና ከዛሬ ያላለፈ ነገር ብቻ ከሆነ ወሬው መለየት የግድ ይልሻል። አንቺ ባለራዕይ ሆነሽ ራዕይ የሌለው ወንድ ምን ይጠቅምሻል? ጊዜሽን ያጠፋል እንጂ። የወንድ ጓደኛሽ እነዚህን መስፈርቶች ካላሟላ ግንኙነትሽ አደጋ ላይ ነው። ራዕይ ከሌለው ከዛሬ ያለፈ ነገር የማያስብ ከሆነ መውደዱ በተግባር ያልተደገፈ ከሆነ ምን ያደርግልሻል? ልብ በይ፣ መውደድ ማለት የሆነ ስጦታ መስጠት፣ አንቺ ነሽ እስትንፋሴ ልፈለጥልሽ ልቆረጥልሽ ማለት አይደለም። ይህ ድለላ ነው። ይልቅ የሚወድሽ ከሆነ ፍቅሩን በተግባር ያሳይሻል፣ ይንከባከብሻል፣ ስለ ነገው ያወራሻል፣ ከክፋት የራቀ መልካም ወሬዎችን ያወራሻል፣ ይባሱኑ ደግሞ ይጠነቀቅልሻል፣ በንጽህናም ያምናል። የወንድ ጓደኛ ያላችሁ ራዕዩን ካልገለጸላችሁ ወንድ ጋር ባትቀጥሉ መልካም ነው። ምክንያቱም በባዶ ሄዳችሁ የሆነ መስመር ላይ ስለምትተላለፉ ትርፉ ድካም ነው። ስለዚህ ምንም ነገር የማይታይበት ከሆነና በዚህ ነገር ግራ ከተጋባሽ ቆም ብለሽ ራስሽን ጠይቂ። ምክንያቱም ግንኙነትሽ አደጋ ላይ ነው። አንተም ገልብጠህ ስማውና ቆም ብለህ አስብበት። አዎ አስብበት። ሰው እኮ ካላገባ ለምን አታገባም? ካገባ ምን ነው እስካሁን ሳትወልዱ? 2 ልጆች ካሉ ለምን 3ኛ አትጨምሩ? ከሚስት ጋር ከተጋጫችሁ ፍቺ እያለ ምን አሰቃየ? ተጫዋች ስትሆን ወረኛ ያደርገዋል። ዝምተኛ ስትሆን ውስጥ ነገር እንደያዘ ነገር ያስበዋል። አንዳንዴ ተጫዋች አንዳንዴ ዝምተኛ ስትሆን እሱ እኮ እንዲህ ነው አይጨበጥም ይለዋል። ኮስታራ ከሆንክ እሱ እኮ ፊቱ አይፈታም። በአጋጣሚ ሰላም ስትል ካላለፍክ ኩራተኛ ነው ብሎ ያስወሩብሃል። በቃ ማውራት ነው። ስትወፍር ያወራሉ፣ ስትከሳ ያወራሉ፣ ጎበዝ ከሆንክ ያወራሉ፣ ሰነፍ ከሆንክ ያወራሉ። ፀሐይ ሲሆን ወይ ሙቀቱ፣ ዝናብ ሲሆን ወይ ብርዱ፣ ስትናገር ተናግሮ አናጋሪ ያደርገዋል። ግልጽ ስትሆን ይጠሉሃል። ስትቀርባቸው ለጥቅም እንደሆነ ያስባሉ። ስትርቃቸው ይፈልጉሃል። ቀለል ብለህ ስትቀርባቸው ያረክሱሃል። ስራ ከፈታ ይንቁሃል። ስራ ስትሰራ ያሟል። ገንዘብ ካለ ይንሰፈሰፉልሃል። ካማረብህ ይቀናሉ። ካስጠላብህ ያሽሟጥጣሉ። ጸዳ ስትል ያፈጡብሃል። ስትቆሽሽ ሊያዩም አይፈልጉም። ይገርማል። ሰው ሲሞት ከንፈር መምጠጥ፣ በሰው ውድቀት ማላገጥ፣ ሰው ሲያልፍለት መቅናት፣ ሰው ሲሰራ ማማት ካለ ሰዎች ያውቀዋል። ከሌለ ሰዎችን ታውቃለህ። አየህ፣ ጥቅም እንጂ ፍቅር የለም። እኔ እንጂ እኛ የለም። የላይ እንጂ የውስጥ የለም። ከአፍ እንጂ ከልብ የለም። ምላስ እንጂ ተግባር የለም። ትምህርት እንጂ እውቀት የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሐባይብ ገልብ እንዴት ናችሁ? ሰላም ብያለሁ። ዛሬ እንግዲህ አንድ ምክር ለመምከር ነው የመጣሁት። ያው ይሄንን ስናገር ግን እያፈርኩ ነው። በእርግጥ ማለትም አልነበረብኝም። ማለት ስላለብኝ ግን ልላችሁ ነው። እህቶቼ፣ ወንድሞቼ፣ በአሁኑ ጊዜ በጣም ከባድ ነገር ማለት ብድር ማበደር ነው። የእውነት ነው የምላችሁ። ብድር ማበደር
ገንዘባችሁንም አታገኙም፣ ጓደኝነታችሁንም ታጣላችሁ፣ እህትና ወንድምነታችሁንም ሁሉ ታጣላችሁ። ምክንያቱም እናንተን ገንዘቡን ላለመክፈል ሲሯሯጥ ሳትገናኙ እንደዚህ ይያሉ ወደ አኺራ ሁሉ ሄዱ ብዙ አሉና በአሁኑ ሰዓት ማበደርም መበደርም በጣም ከባድ ይሆነ ነው ያለው። ሰውም ያበደረውን ሰው ባለውለታውን ለክፉ የደረሰለትን ሰው አመሰግናለሁ ብሎ መመለስ ትቷል። እግር ስመው ይለምኑና እንደገና ስጡኝ ስትሏቸው አይናችሁን ነው የሚያወጡላችሁ። ላ ኢላሀ ኢላላህ እንዴት ያለ ዘመን ይደረስ ነው ወላሂ። አላሁ እኛ ወንዶች እኮ እዚህ ሚዲያ ላይ እንደኛ የተሸወደ ምንም ነገር የለም እኮ ታውቃላችሁ አይደል? አሁን እዚህ ሚዲያ ላይ ያሉ ሴቶች ብታያቸው እንደው ምንም ከስር ምንም ነገር ዳሌ በቃ ብቻ ጣውላ የሆነች ዳሌ የሌላት አፍንጫዋ ትንሽ አሪፍ የሆነ ከንፈሩ አሪፍ የሆነ ቪዲዮ ስትሰራ እንዲህ ተጠግጣ ነው እንዲህ በቃ ቆንጆ ናት እንድትባል ማለት ነው። ሻሻውን ሁላ ጥሳ ልትመጣ ነው የምትፈልገው። ሄዱ ደግሞ ምንም ነገር ማታምር ምንም ነገር በቃ ፊቷን ስታይ ጨንጓራ የምትመስል ነገር ግን ትልቅ ዳሌ ያላት ቪዲዮ ስትሰራ ፊቷን ወደዛ ዙራ ዳሌዋን ወደዚያ ዙራ ትንቀሳቀሳለች አሪፍ ናት እንድትባል ማለት ነው። ነገር ግን ሙሉ አካላቸውን ስታገኝ የለም። አንዳንዴ ህይወት ከባድ ናት። አንዳንዴ መኖር የሚያስጠላን ሚሰለችን ሁሉ ነገር ድካም፣ ባዶ፣ ከንቱነት የሚሰማን ቀናቶች አሉ። ከፊት ለፊታችን ምንም አይነት ተስፋ የማይታየን ቀናቶች አሉ። ግን ያልፋል፣ ሁሉም ያልፋል። ወዳጄ ተስፋ አትቁረጥ።